ቅዳሜ ስዑር ምእመናኑና ካህናቱ ወደ ቤተ ክርስቲያን ይሰበሰባሉ። የጠዋቱ ጸሎት ሲፈጸም ክርስቶስ በመስቀሉ ሰላምን አደረገ የምስራች እየተባለ በቤተ ክርስቲያን ለተሰበሰበው ሕዝብ ሁሉ ቄጤማ ይታደላል። ልክ የኖኅ ርግብ የጥፋት ውሃ መቅለሉን ምድር ከጥፋት መጽዳቷን ለማብሰር ለምለም ቄጤማ ባፏ ይዛ ለስምንቱ ነፍሳት የምስራቹን እንደተናገረች የምስራች ምልክት የሆነው ቄጤማ በአባቶች ካህናት ይታደላል። ሕዝቡ ቄጤማውን እያሰረ እንደ ኖኅ ርግብ በክርስቶስ ቤዛነት በጌታ መሞት የኀጢአት ባሕር ደረቀ፣ ኀጢአት ሞተ ነፍስ ከሰው ልጆች ተወገደ፣ ለአዳምና ለልጆቹ የምስራች ተበሰረ፣ ገብረ ሰላመ መስቀሉ በመስቀሉ ሰላምን አደረገ፣ ሰላምን ፈጠረ ይላሉ ለሚመለከታቸው ሁሉ።